በዚህ ሞትና ሕይወት እኩል ዕድል አላቸው። ከተፈጥሮና ከአዳኞች የሚመጣውን ተጽዕኖ ለመመከት ትግል የሚደረግበት መድረክም ነው። ኑሮን ለማሸነፍ እስትንፋስን ለማስቀጠል የሚደረግ ግብግብን ያመላክታል። ብርታት የሚፈተሽበት፣ መዛል ዋጋ የሚያስከፍልበት የፈተና ሜዳ ነው ታላቁ የእንስሳት ስደት። በዛሬው ቅኝት መሰናዷችን በሁለት ሀገራት መካከል ባሉ ፓርኮች የሚደረጉ የእንስሳት ልብ አንጠልጣይ ትዕይንት፣ ወደ ሰረንጀቲና ማሳይ ማራ ፓርኮች የሚደረገውን የማያቋርጥ የእንስሳትን ፍልሰት የምንመለከት ይሆናል። እስከ ዝግጅታችን ፍጻሜ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ምናልባት ስደት የሚለውን ቃል ሲሰሙ ቀድሞ ወደ አእምሮ የሚመጣው ነገር ከአንድ ሀገር ወደ ሌላ ሀገር የሚደረግ የሰዎች ፍልሰት ይሆናል። ነገር ግን በታንዛኒያ በሚገኘው የሴሬንጀቲ ብሔራዊ ፓርክ ነገሮች ለየት ያሉ ናቸው። 14763 ኪሎ ሜትር ስኩዌር ስፋት ያለው ይህ ፓርክ በውስጡ ከ1.5 ሚሊዮን በላይ አጋዘን ወይም ዋይልድ ቢስት፣ ከ300 ሺህ በላይ የሜዳ አህዮች እንዲሁም ዝሆን፣ ጎሽ፣ አቦ ሸማኔ፣ አውራሪስ፣ አንበሳ፣ አዞና የተለያዩ የአዕዋፋት ዝርያዎች ይገኛሉ። በዚህም በዓመት 350 ሺህ የሚጠጉ ጎብኚዎችን ያስተናግዳል። ታዲያ በዚህ ፓርክ ያለው የእንስሳት ስደት የብዙዎችን ቀልብ ይስባል። እጅግ አስገራሚ ነው በሚባል ደረጃ የእንስሳቱ የስደት ጉዞ 1200 ማይል ወይም 1931 ኪሎ ሜትር እንደሆነ ይነገራል። የዚህ ፍልሰት መነሻው የአየር ንብረት ለውጥ መሆኑ የሚገለጽ ሲሆን ይህም ወቅቶች ሲቀያየሩ የተሻለ ዝናብና ምግብ ፍለጋ ከታንዛኒያ ኬንያ፣ በተመሳሳይ ከኬንያ ወደ ታንዛኒያ እንስሳቱ እንዲሰደዱ ያደርጋል። ስደቱ የሚከናወነው ዋይልድ ቢስት ወይም አጋዘን መሰል እንስሶች፣ ጋዜልና የሜዳ አህዮች በጋራ በመሆን ነው። የሕይወትና የሞት ጉዳይ ነው በተባለለት ጉዞ ታዲያ ሁሉም ከግቡ ለመድረስ በብዙ ፈተና ውስጥ ያልፋል። በየጉዞ ሁሉ ዓይናቸውን ገልጠው የሚጠብቋቸው አንበሳ፣ አቦ ሸማኔ፣ ሌዮፓርድና ጅብ የመሳሰሉ አዳኞች በየትኛውም አጋጣሚ ቢሆን እነኚህን እንስሳቶች ከጉዞአቸው ለማስቀረት በየእርምጃው አደጋ ይጥሉባቸዋል። 1.7 ሚሊዮን ዋይልድ ቢስት ወይም አጋዘኖች፣ 260 ሺህ የሜዳ አህያና 70 ሺህ ጋዜል ሕይወትን ለማስቀጠል ታላቁን ስደት ይጓዛሉ። የዓመቱ የእንስሳት ፍልሰት እንደሚከተለው ነው። በመጀመሪያዎቹ 3 ወራት ማለትም ጥር፣ የካቲትና መጋቢት ከምስራቁ የሰሬንጀቲ ቀጠና ወደ ንጎሮጎሮ ጥብቅ ስፍራ ይተማሉ። ታዲያ ስፍራው ለምለም በመሆኑ የሚወለዱ ጥጆችን ለማሳደግ ምቹ ነው። የሚገርመው ደግሞ በንጎሮጎሮ ከፍተኛ ስፍራ በቀን 8000 የሚጠጉ ጥጆች ይወለዳሉ። እናም የአዳዲስ ጥጆች መወለድ በስፍራው ያሉ አዳኝ እንስሳት ጥቃት ለማድረስ የዕለት ተዕለት ተግባራቸው በማድረግ እንዲንቀሳቀሱ ያደርጋቸዋል። ይህንንም ሁነት በአሲሊያ ካምፕ መመልከት ቀልብን ይስባል። በሌላ በኩል በቀጣዮቹ ወራት የሜዳ አጋዘኖች ከሰሜናዊ ሰረንጀቲ ወደ ለመለመው ሳር መገኛ ማዕከላዊ የፓርኩ ክፍል ያመራሉ። ይህ ወቅት ለእነርሱ የመራቢያ ጊዜያቸው ነው። በመቀጠልም ወደ ምዕራቡ የፓርኩ ኮሪደር ይተማሉ። ወደ ጉሩሜቲ ወንዝ ሲደርሱ በወንዝ አቅራቢያ ያሉ አዞዎች ታዳኞቻቸውን አሰፍስፈው ይጠብቃሉ። በወንዙም መሃል ሆነውም ያለምንም ድካም እንስሳቱን ይመገባሉ። በዚህ ጉዞ ወደ ትንንሽ ቡድኖች ይበታተናሉ። ጉሩሜቲን ወንዝ ሲሻገሩ ሩጫው ለምግብና ለውሃ ብቻ አይደለም፣ ከጊዜው ጋር አብሮ ለመሮጥ እንጂ። በወንዙ ዳርቻ የሚገኙት ፈጣን አዳኞቹ አቦ ሸማኔዎች ለማጥቃት ተዘጋጅተው ይጠብቋቸዋል። አቦ ሸማኔዎቹ ቡሽና ዛፍ ስር በመሆን በጥንቃቄ የተነጠለውን አጋዘን ያለ ርኅራሄ አሯሩጠው ይዘው ይመገቡታል። ከሦስቱ ስደተኛ እንስሳቶች በተሻለ የማየትና የመለየት አቅም ያለው የሜዳ አህያ ነው። በዚህም ከ1.5 ማይል ርቀት ጠላቶቹን የመለየት አቅም ተችሮታል። አጋዘኖቹም ሆነ ሌሎች ተሰዳጅ እንስሳቶች
ራሳቸውን ከጠላት የሚከላከሉት በጋራ በቁጥር በዛ ብለው በመንቀሳቀስ ነው። ይህም አዳኞቹ ከዛ ውስጥ ነጥለው ለማጥቃት እንዲቸገሩ ያደርጋቸዋል። በዚህ ፈታኝ ጉዞ ላይ 250,000 ዋይልድ ቢስት፣ 30,000 የሜዳ አህያ ከጉዞ ወደ ኋላ ይቀራሉ። በተፈጥሮና በአዳኞች ይረታሉ። በክረምት እንስሳቱ ወደ ሰሜን የፓርኩ ቀጠና ይሻገራሉ። አንዳንድ ተሰዳጅ እንስሳት በተለይም የሜዳ አጋዘኖች የማራን ወንዝ ለመሻገር ከአዞዎች ጋር ግብ ይፈጥራሉ። እነዚህ ባለስል ጥርሶቹ የናይል አዞዎች በሕይወት ለመቀጠል ጉዞ ለሚያደርጉት ተጓዥ እንስሳት ሁሌም እንቅፋት ይሆኑባቸዋል። ምንም እንኳን በጋራ ወንዙን ሲሻገሩ ለይቶ ለመያዝ አዳጋች ቢሆንም ያላቸውን ዕድል ላለማሳለፍ አዞዎቹ በወንዙ ላይ የዕለት ምግባቸውን ለማግኘት ተግተው አንዷን ለመያዝ ይጋደላሉ። ይህ የአዳኝና ታዳኝ ድራማ አንዱን የበላይ ሌላኛውን ደግሞ እስከ ወዲያኛው ሕይወቱን የሚያሳጣው ነው። በዚህ ሂደት የደከመው ለጥቃት ሲጋለጥ፣ የበረታው ግን ፈጥኖ በመሻገር ወደ ቀጣይ ጉዞ ያመራል። ታዲያ ይህን የማራን ወንዝ መሻገር ደግሞ የዓለማችን አስደናቂ የዱር ሕይወት ሁነቶች መካከል አንዱ ነው። በዕድልም ሆነ በትግል የማራን ወንዝ የተሻገሩ እንስሳትም ወደ ኬንያው ማሳይ ማራ ሲቀላቀሉ፣ መሻገር ያልቻሉት ደግሞ መጨረሻቸው በማራ ወንዝ፣ ድምዳሜያቸው በአዞዎች አፍ ላይ ይሆናል። ከዚህ ሁሉ በኋላ በክረምት ማገባደጃና የአዲስ ዓመት መግቢያ ጊዜያት ወንዞች ሙሉ ይሆናሉ። ይህንን ተከትሎ እንስሳቶቹ ወንዙን በመሻገር ሂደት ውስጥ ያለ አደጋ ከአዳኞች ጥቃት ጋር ተዳምሮ በርካታ እንስሳት ይሞታሉ። በተጨማሪም አዞዎችና አንበሶች የሜዳ አጋዘኖችን ለማደን በንቃት የሚንቀሳቀሱበት ወቅት ሲሆን ጥቅምት ላይ ግርግሩ ያበቃና ወደ ምስራቅ ጉዞ ይቀጥላል። የሜዳ አጋዘኖቹም በማራ ወንዝ መሙላት ይፈተናሉ። እጅግ ቀልብን በሚስብ መልኩ መስመር ሰርተው የሚጓዙት ተሰዳጅ እንስሳቶቹ በ2023 በወጣ የአርኪኦሎጂ መረጃ መሰረት በቀን እነኚህ ቡድኖች ከ6 እስከ 9 ማይል ይጓዛሉ። አጋዘኖች በቡድን በመሆን ቀንዳቸውን በመጠቀም ከጠላት ጋር ይፋለማሉ። የሜዳ አህዮች ደግሞ የኋላ እግራቸውን በመጠቀም እንዲሁም ጋዜሎች ደግሞ በተለያየ አቅጣጫ በመበታተን ትኩረት በማሳጣት ራሳቸውን ከአዳኞች ይከላከላሉ። በሌላ በኩል በዚህ የስደት ጉዞ ላይ አደገኛ አዳኝ የሆኑት ሊዮፓርዶች በ2024 በሰሬንጀቲ በተሰራ ጥናት መሰረት ከ50 እስከ 60 በመቶ የማጥቃት ምጣኔ እንዳላቸው ተገልጿል። እነኚህ እንስሳት በተለይም ዛፍ ላይ በመሆን በንቃት ታዳኞችን ተከታትለው በመያዝ ይታወቃሉ። የዱር ንጉሥ የሆነው አንበሳ ደግሞ በምሽት የማየት ልዩ ተፈጥሮን ታግዞ በታላቁ የስደት ጉዞ የሚያልፉ እንስሳትን ያድናል። በ2024 በተጠና ጥናት ከፍ ባለ የዝናብ ወቅት እንስሳቶቹ ወንዝ ሲሻገሩ የመሞት ምጣኔያቸው ከ10 ወደ 20 መጨመሩ ተነግሯል። በማያቋርጠው ጉዞ ህዳርና ታህሳስ ሲገባ የምስራቅ አፍሪካ ዝናብ ይቀንሳል። እናም እንስሳቱ ከኬንያ ወደ ምስራቃዊ ሰሬንጀቲ ናሜሪ ሜዳማ ስፍራ ያመራሉ። ይህም ሜዳ የአቦ ሸማኔዎች መዋያ ስፍራ ነው። በአዲስ ዓመት የሰሬንጀቲ ደቡባዊ ቀጠና ሳሮቹ በዝናብ ረጢብ ይሆናሉ። ይህም በርካታ የሜዳ አጋዘኖች፣ በሺዎች የሚቆጠሩ የሜዳ አህዮችና ሌሎች እንስሳትን ይስባል። የህይወት ዑደቱ ሲቀጥል የውልደት ጊዜ ዳግም ይጀምራል። የአየር መለዋወጥ፣ ድርቅ፣ ጎርፍ፣ የመሬት መሸርሸርና የተፈጥሮ ፈተናዎች ለእንስሳቶቹ ስጋትን ደቅነዋል። በተጨማሪም በሁለቱ ፓርኮች ያለው የመሰረተ ልማት እድገት፣ ድልድይ፣ መንገድ የመሳሰሉት የእንስሳቱን እንቅስቃሴ እያወኩ እንደሚገኝ ተገልጿል። በ2024 የኬንያ የዱር ህይወት ሰርቪስ እንዳለው በቀን 600 የቱሪስቶች መኪና ወደ ፓርኩ እንደሚመጣና ይህም የእንስሳቱ ህይወት ላይ መረበሽን እንዳመጣ ገልጾ ነበር። ዓለም አቀፍ ተቋማት፣ መንግስትና ተራድኦ ድርጅቶች ችግሩን ለመቅረፍ ጥብቅ ስፍራና የኢኮሎጂካል ኮሪደር ማስፋትን የመፍትሄ ሀሳብ መሆኑን ተናግረዋል። በሴሬንጀቲ ጥናት ኢንስቲትዩት መሰረት በ2024 በወጣ መረጃ መንግስት በጥብቅ ስፍራዎቹ እንስሳቶቹ እንዳይረበሹ መኪናዎችን የመመጠን ስራ መስራቱ ተገልጿል። በተጨማሪም መኪናዎችን ለመቀነስ እየሰራ ሲሆን ኢኮቱሪዝምን በመጠቀም ታዳሽ ኃይልና
ፕላስቲክን ማስወገድ እንደሚገባም ተጠቁሟል። በዚህ በዓለማችን ታላቁ የእንስሳት ፍልሰት በሚከናወንበት መድረክ ሕይወትን ለማስቀጠል ያለው ትግል ለተመልካች ቀልብን ሳቢ ነው። ከሀገር ሀገር የሚንቀሳቀሱት እንስሳቶችም የማያቋርጠው ጉዟቸው ድንቅ ትዕይንትን ይፈጥራል። ከማሳይ ማራ ወደ ሴሬንጄቲ፣ ከሴሬንጄቲ ወደ ማሳይ ማራ በሚደረገው የፍልሰት ጉዞ ሁሌም ቢሆን የመከላከል ብቃት፣ በአንድነት መቆምና ንቁ መሆን ተሰዳጆቹ እንስሳት በሕይወት እንዲቀጥሉ ያደርጋቸዋል። የተወደዳችሁ ተከታታዮቻችን የዛሬው መሰናዷችን በዚሁ አበቃ። በቀጣይ መሰናዶ እስከምንገናኝ ቸር ሰንብቱ።